መገርሳ ከሆነ ወልደ ሚካኤል ወልደ ገብርኤል ከዛ ውጪ ደግሞ የተቀመጥክበት መንደር ላይ እዚህ ጋር ቢሾፍቱ ከመጣ ቢሾፍቱ የሚለው ስም አይመችም ደርበዘይት ታረጋዋል ይሄ ታሪክ የሚሰርቅ ትውልድ ታላል የሀገርን ስም የሚሰርቅ ትውልድ ስም አይታል አይደለ የኛን ሰዎች ያደረጉት ነገር በጣም ይሄን የተሰራብን መተት ይሄ አጋንንት ተሰራ ይሄ የሰይጣን ተልኮ ተናናሽ ሆኑ እንደዚህ አይነት ነገር አሁን አደርጋለሁ ብትል የበሰበሰ ሙዝ ነው አይበላም አይታል አይደለ ይሄንን ምግብ አሁን የሚመገብ የኦሮሞ ህዝብ አሁን ይሄንን ሐሳብ ሊመገበው ሊኖር አይችልም ምክንያቱም ምንድነው የሀገርን ስም ትቀይራለ የአካባቢ የቀበሌን ስም ትቀይራለ የሰው ስም ትቀይራለ እንዴ ወልደ ኢየሱስ ወልደ ሚካኤል ወልደ ገብርኤል ወልደ አፍራሽና ወልደ ደንበላሽ ካልሆነ ክርስቲያን መሆን አይችልም እንዴ ወልደ መገርሳና ወልደ ቶሎሳና ወልደ ገመቹ ለምን አይመጣም ያታለ ሰዎችን ማንነት ዘርን መቀየር የመሬትን እነኚህ ሰዎች እኮ ያደረጉን ነገር የለም መሬትን ነው ክርስትና አነሱ እንዴ መሬት ይናገራል እግዚአብሔር የፈጠረን ቦታ እግዚአብሔር የሰጠን ምድር ክርስትና አነሱ ስለዚህ ቶታሊካሊ እዚህ ምድር ላይ ኦሮሞን በሁለት ነው ባራ ያደረጉት የገዙት ትልቅ ህዝብ ያሳነሱት አሁን አይሆንም የበሰበሰ ሙዝ ነው ኦሮሞ አይበላም ኦሮሞ ካሁን በኋላ ኦሮሞ ኦርቶዶክስ አለ ኦሮሞ ሙስሊም አለ ኦሮሞ ፕሮቴስታንት አለ ኦሮሞ ሆኖ ራሱን ሆኖ ጴንጤ መሆን ይችላል ራሱን ሆኖ ኦርቶዶክስ መሆን ይችላል ራሱን ሆኖ ሙስሊም መሆን ይችላል ራሱን ሆኖ ካቶሊክ አድቬንቲስት መሆን ይችላል ግን ባራት አረሙ መሆን አይታለም የራሱ የሆነውን ነገር አተናክቶ አንዳንድ ደግሞ ከዛ ቤት የመጡ ጴንጦች ፓስተሮች ነቢያቶችም የሚሉ ቶሎሳን አፍራሽ አይታለ አይደለም ስሙ አፍራሽ ካልሆነ የአጋንንትን አሰራር ሊያፈርስ እንደማይችል አምኗል ማይንድ ውስጥ ያለ ከዛ ቤት ነው የመጡት የበሉት በቆሎ እስከ ዛሬ ከውስጣችሁ ያልተነቀለ በወንጌል የማይቀየሩ ቶሎሳ ነው ስሚ አፍራሽ አድርገዋል የሚያፈርስ ከሆነ የአጋንንትን አሰራር ቶሎሳም ያፈርሳል መገርሳም ያፈርሳል አይታለ ገመቹም ያፈርሳል አይታል ስማችን ይቀይራሉ የመሬት ይሄ አይሁን አንድ ነገር ልንገር እነኚህ ሰዎች ቤተክርስቲያን ተሰጥቷቸው በዚህ ማርካት አቃቶ ምድርን ለማናወጥ ከጽንፈኛ ጋር ይሄንን ብር በማነሳሳት ይሄ ነገር ግን ኦሮሞ ላይ ብቻ የተደረገ አይደለም ቤተክርስቲያኗ ባሏት አጠቃላይ ነገሮች ላይ ከቅዱሳት መጻሕፍት ወልደ ማለት ያው እግዚአብሔር ወልድ ከሚለው ሐሳብ ጋር ተያይዞ ቴዎሎጂካሊ ወይ መጽሐፍ ቅዱስን መሰረት አድርገው ነው ወልደ ምናምን የሚለው ስያሜዎች የሚሰጠው ማለት የቦታውን ጉዳይ እንመጣበታለን ግን ለምሳሌ ለጉራጌ ብለን ብንል ሀዲያ ወላይታ ምናምን ብለን ብንል እነዛ ቦታዎች ላይ ወልደ የሚለው ቃል ወልድ የሚለው እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ስላሴ ከሚለው ኮንሰፕት ተነስቶ የተደረገ አይደለም ወይ እንዴት ፖለቲካሊ ያ ብቻ አይደለም አይታለ አይደለ ገመቹ ጋር መጥቶ ስሙን ደምሴ ገነሞ ጋር መጥቶ ስሙን ደንበላሽ እና ሙልጣታ ጋር መጥቶ ስሙን አፍራሽ አይታለ አይደለ የወልዴም ታሪክን መቀየር ነገር አለ ቦታው የተቀየረው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው ምትለኝ የቢሾፍቱ እየነገርኩህ እኮ ነው ያለው በቤተክርስቲያንና በዚህ ውስጥ ነው የሚሰራ ቤተክነቱንም ቤተመንግስቱንም የያዙት እነሱ ናቸው አሁን እኮ መላቀቅ የትኛን እንደሚይዙ ጠፍቶባቸዋል ስለዚህ የዛኔ ማለት ከዚህ መንግስት በፊት ቤተ ክህነቱንም ቤተ መንግስቱንም የያዘች ኦርቶዶክስ ቤተክርስቲያን እየነገርኩ ያለው ነገር የማይበራልህ ከሆነ ጽፌልስቲ እየነገርኩ አው ከዚህ በፊት የነበረ ነገር እየነገርኩ ነው አይደለ እሺ እየገባኝ ነው እየገባ ከሆነ ከዚህ በፊት ቤተ መንግስቱንም ቤተ ክህነቱንም ይዟል አይታል የአንድ ብሔር በላይነት አይታል በዛ ቤት ውስጥ እንኳን ጳጳስ ቄስ የሚበሳ አንድ ብሔር ነው አሁን ምንድነው ብታገኘው ኦሮሞ ባለፈው በራሴ ቆንቃ ወንጌል ሊስበክ ምናምን ስል ጦርነት ተፈጠረ ግርግር ይፈጠራል ምክንያቱ ምንድነው በጣም ሰፊ የሆነ ሀብት አታል በሚካኤልና በገብርኤል በማረብ በጣም ሰፋፊ መሬቶች የተያዙ በኦሮሚያ ክልል ናቸው አሁን ፍርሃት መጣ ምን መፍራት ያስፈልጋል በቆንቃ ይሰበክ ወንጌል አይታለ አይደለ ኦርቶዶክስ ኦሮሞ እንደፈለገ በቆንቃው ይሰበክ ሌላ ይሰበክ ከዚህ በፊት በነበረው መንግስት አንድ ላይ ነው ቤተ መንግስቱም ቤተ ክህነቱም የሚደረገው ነገር አንድ ላይ ይደረጋል አሁን ደግሞ እናንተ ቤተ መንግስቱን እኛ እናስተዳድር ቤተ ክህነቱን እናንተ ያዙ ሲባል ሌላ ነገር ተፈጠረ ይሄ ማለት ብሔርተኞች ተጠቅጥቋል እዚህ ቤተ ክርስቲያን ውስጥ ሌላ ደግሞ ጥላቻ የተሞሉ ሰዎች ተጠቅጥቋል እና የበላይነን የሚሉ ሰዎች ተጠቅጥቋል ውጪ ተቀምጦ የዶላር ለቃሚ
አንድ በስሙኒ ዶላር የሚፈልጉ ሰዎች ሰርቶ የማይበሉ በሰው ደም የሚረኩ አይታል አይደል እንደዚህ ሰዎች ተጠቅመዋል የሆነ ብሔርን የመጥቃት የሆነ ጥላቻ የማድረግ ይሄንን እኔ እውነት ስናገር እኮ አይገባችሁም የሆነ ነገር ለማጣመም ነው የምትሞክሩት ባለፈው ሰድ ከትግራይ ጋር የነበረ ጦርነት ላይ ምድረ ጳጳስ እንዳለ ሄዶ ምን እያደረገ ነበር እየባረከ ነበር የጦርነቱ ውጪ ያለው ጳጳስ መጥቶ ሀገር ውስጥ ያለው ጳጳስ መጥቶ በለው ግደለው ቅበሩ ከትግሬ ጋር ሲጣላ ዶክተር አብይ ምንድነው የሚሆነው ዳዊት ነው ከትግሬ ጋር ሲጣላ አይ ከትግሬ ጋር እንታረቅ ሲባል ጎልያድ ይሆናል አይታል አይደለም ከኦሮሞ ጋር ሲጣላ አብይ ሙሴ ነው የሚሆነው አይ ኦሮሞ ህዝብ ምን ጠቅላይ ሚኒስቴር ስለሆንኩ የራሱን እውነት ማጣት የለበትም ከተባለ ምንድነው የሚሆነው አሁን አብይ ፈርዖን ይሆናል የዚህ ሰውዬው ስም ቀን በቀን ይቀየራል ይሄ አሁን የኢትዮጵያ ጠቅላይ ሚኒስቴር ቢሆን እስከ ዛሬ ከነበሩት አመራሮች መካከል የኢትዮጵያ ጠቅላይ ሚኒስቴር ዶክተር አብይ ይሄ ልጅ ከማንኛውም ሰው በላይ ለኦርቶዶክስ ቤተክርስቲያን ሁለታ የዋለ ሰው እውነታን ብንነጋገር ማለት የፈራረሰችውን ቤተክርስቲያን እንደገና አስታርቆ ይሄ ልጅ እኮ እንደ ጠቅላይ ሚኒስቴር ሳይሆን እንደ ልጅ ነው ያገለገላቸው ይሄ ልጅ እኮ ማለት እንደ ጠቅላይ ሚኒስቴር ብቻ ሳይሆን እንደ ሽማግሌ ነው ያገለገላቸው ያስታርቋቸው ዶክተር አብይን እኛ ማን ፈልጎ አገኝም እነሱ ሲሆን ግን ከቤተ መንግስት ወስዶ ቤተ ክህነት እነሱ ጋር ሄዶ ያነጋግራቸው ጉልበታችሁን ስሙ አስታርቋቸው የሚገባቸው ነገር ሰጥቶ ካርታ በሬ ምኑን ሰጥቶ ከዛ ውጪ ግን ቤተ መንግስቱን እስከሚሰጥ ድረስ አይታል አይደለ ፈርዖን ይሆናል ከፈለገ ጎልያድ ይሆናል ስም ይቀይሩለታል ይሄ ሙሉ በሙሉ ምን ውስጣችሁ እንዳለ ታውቃለ የኦሮሞ ህዝብ ጥላቻ በውስጣችሁ ያለው እርሾ ሊቀመጡ አልቻለ ይሄ የተቦካ ልጥ አይታል አይደለ ልጡን አይታል ልታቃለ አይደለ ማታ የሆነ ትንሽ ነገር እንትዳርገ እንትኑ ስትጨምሮ ምንድነው የሆነ ነገር የሚጨመር ካሜራ ነው ምንድነው የሚሉት ከጨመሩ በኋላ በቃ እየተነፋ ይመጣል በራሱ ምናምን ይበጣጣሳል መጨረሻ ላይ አይገርምም ለመቅመስ ራሱ አይመችም እንደዚህ የተወጣጠረ ነገር ልበጣጣስ እየነገርኩ ያለ ሁሉንም ነገር የኛ ነው ስለዚህ በእኛ ስሪውን ይሄ የሚለው ነገር የኦሮሞን ህዝብ ጥላቻ ነግረዋል የኦሮሞን ህዝብ ጥላቻ የኦሮሞ መሬት ይወዳሉ ኦሮሞን አይወዱ አይታል የኦሮሞን ነገር ይወዳሉ ኦሮሞን አይወዱ የኦሮሞን ህዝብ አይወዱም የኦሮሞን መሬት ይወዳሉ የሆነ ሰፈር ገብቶ ከተቀመጡ ስም ይቀይራሉ ይሄ ከቤተ ክርስቲያንም ከቤርም ጋር የተገናኘ ነገር ነው ስለዚህ ይሄ ነገር መቆም አለበት ኦርቶዶክስ ኦሮሞ አለ በጣም እናከብራቸዋለን ኦርቶዶክስ አማራ አለ እናከብረዋለን ኦርቶዶክስ ሌላ ቤር አለ እናከብረዋለን ግን ይሄ በሴራ የተጠቃጠቀ ስለዚህ እኔ ብዙ ማውራት ስለማልፈልገው ነው እናት ምን የሚሉ ሰዎች ምን አይነት ጥቅም ውስጥ እንዳሉ ይሄ እየታወቀ ነው ስለዚህ ከአሁን በኋላ መሆን ያለበት የኦሮሞ ህዝብ ይሄንን ሊሸከመው ይችላል የአዲስ አበባ ስሙ ተቀይሮ ፍንፍኔ ስሙ ተቀይሮ አዲስ አበባ ሌላ ከሆነ በኋላ በቀበሌው እኮ ፒያሳ ለጋር